ሰላም ምርጦቼ እንዴት ናችሁ? እንዴት ቆያችሁልኝ? በዛሬ ፕሮግራሜ የጠፋባችሁን የፌስቡክ ፓስወርድ እጅግ በጣም ቀላል በሆነ መንገድ እንዴት እንደምናገኝ አብረን የምናይ ይሆናል። ሶስት አይነት ምርጥ መንገዶችን ነው ይዤላችሁ የመጣሁት። ቪዲዮውን ከመጀመራችን በፊት ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ ማድረጋችሁን አትርሱ። ይህ የኑር በኑር አዲሱ ቻናል ነው። የበፊቱ ቻናል ተዘግቷል። ስለዚህ በዚህ ቻናል እንቀጥላለን ማለት ነው። ሰብስክራይብ እንዳትረሳ፣ እንዲሁም ለጓደኞቻችሁ ሼር በማድረግ እንድታሳድጉኝ በትህትና ጠይቃለሁኝ። አብራችሁ ቀጥታ ወደ ዛሬው ፕሮግራማችን ስናመራ እጅግ በጣም ቀላል በሆነ መንገድ የጠፋባችሁን የፌስቡክ ወይም የረሳችሁትን የፌስቡክ ፓስወርድ በቀላሉ የምታገኙባቸውን ሶስት እጅግ በጣም አሪፍና ምርጥ መንገዶች አሳያችኋለሁ ማለት ነው። አንደኛው መንገድ ካልሰራላችሁ አንደኛው ሊሰራላችሁ ስለሚችል ቪዲዮውን ሳታቆራርጡ ወይም ሳታሳልፉ ብታዩት በጣም ተጠቀሙበታላችሁ። እርግጠኛ ነኝ የዛሬው ቪዲዮ ፓስወርዳችሁን እንደሚያስገኝላችሁ ተስፋ አደርጋለሁ ማለት ነው። ከዛ በፊት ግን ኢሜል ወይም ደግሞ ጂሜል ይሄኛው ማለት ነው ይሄኛው አፕሊኬሽን ወይም ደግሞ ኢሜል የሚለው ስልካችን ላይ ያለ ከሁለት አንዱ ሊኖራችሁ ይገባል ማለት ነው። ኮድ ወደዚህ ስለሚላክ ማለት ነው። ቀጥታ ፌስቡካችንን እንከፍታለን። ልክ ፌስቡካችሁን ከከፈታችሁ በኋላ በዚህ መልኩ ሲያመጣላችሁ ፎርጎት ፓስወርድ የምትለዋን እቺኛዋን አንዴ ነካ እናረጋታለን። ፎርጎት ፓስወርድ የምትለዋን ነካ ስናደርገው እንደዚህ አይነት ነገር ካመጣላችሁ ኖት ነው ለጊዜው እንለዋለን። ያው አማራጮችን የሚያመጣልን ግን ሙሉውን ዝርዝር ላሳያችሁ ስለምፈልግ በስቴፕ ባይ ስቴፕ ላሳያችሁ ማለት ነው። እዛ ጋር ምረጡለት ይላችኋል ማለት ነው። ፌስቡክ የተከፈተበት ኢሜል ምናምን ካለ ስልካችሁ ላይ እንድትመርጡለት ነው ያመጣላችሁ። ግን እኔ ስቴፕ ባይ ስቴፕ ማሳየት ስለምፈልግ በዝርዝር ላሳያችሁ ማለት ነው። እዚህ ጋር ሰርች ማድረጊያ ነው። አካውንታችንን ሰርች አድርገን የምናገኝበት ቦታ ነው ማለት ነው አሁን ያለ ነው። ስለዚህ ፌስቡካችሁ የተከፈተው በስልክ ቁጥር ከሆነ ስልክ ቁጥራችሁን ታስገቡለትና ሰርች ትሉታላችሁ ማለት ነው። አይ ፌስቡክ የተከፈተው በስልክ ቁጥር አይደለም በኢሜል ነው የከፈትኩት ፌስቡኬን ካላችሁ ደግሞ ከታች እቺኛዋን አንዴ ነካ እናረጋዋለን ማለት ነው። ከዛ በኋላ እዚህ ጋር ኢሜላችሁን አስገቡለት ይላችኋል ማለት ነው። ኢሜላችሁን ታስገቡለትና ከዛ በኋላ ፓስወርድ ደግሞ ወደ በኋላ እንዴት እንደምናገኝ ደግሞ እናያለን ማለት ነው። አሁን እዚህ ጋር የሚያስፈልገን ነገር ፌስቡካችን በምንድን ነው የተከፈተው? በኢሜል ነው ወይስ በስልክ ቁጥር? ሁለቱንም አላስታውስም። በኢሜል ይከፈት በስልክ ቁጥር በምን ይከፈት አላስታውስም ደግሞ ካላችሁ ምንም ችግር የለውም። ሶስተኛ አማራጭ አለላችሁ። ሶስተኛው አማራጭ የፌስቡክ ስማችሁን ሙሉ ስሙን ወይም ደግሞ የፌስቡክ ስማችሁን ታስገቡለታላችሁ ማለት ነው። እኔ አሁን አንድ አካውንቴን ሰርች አድርጌ ላሳያችሁ ማለት ነው። የፌስቡክ የከፈትኩበትን ኢሜሉንም ስልክ ቁጥሩንም ረስቼዋለሁ ወይም ደግሞ አላስታውሰውም እንበልና ፌስቡክ በከፈትኩበት በስሜ ወይም ደግሞ በፌስቡክ ስሜ እንዴት አካውንቴን እንደምከፍተው ላሳያችሁ። ለምሳሌ አሁን በኢሜል ነው ያደረኩት በስልክ ቁጥር አይደለም። በስልክ ቁጥር ከፈለጋችሁ ደግሞ ከታችኛዋና ካስታረጉትና በስልክ ቁጥር እቺኛው ፎን የምትለዋ ትቀመጣለች ማለት ነው። በኢሜል ደግሞ ከሆነ ደግሞ ኢሜሉን እዚህ ጋር ታስገባላችሁ ማለት ነው። ሁለቱንም ካላስታውሳችሁት ደግሞ በፌስቡክ ስማችሁ ማለት ነው። አሁን በፌስቡክ ስማችሁን ነው ብዙዎቻችሁ ቀለል በሚላችሁ ማለት ነው። በሌላ አካውንት ራሱ ሰርች አድርጋችሁ የፌስቡክ ስማችሁን ማግኘት ስለምትችሉ በቀላሉ በፌስቡክ ስማችሁን ፌስቡካችሁን ማስመለስ ትችላላችሁ ማለት ነው። ስለዚህ እኔ ልጻፍለት በዚህ መልኩ ከጻፍኩለት በኋላ ጎለዋለሁኝ። ጎትሉታላችሁ ወይም ደግሞ የሰርች ምልክቷን ኪቦርድ ላይ ከኪቦርድ እቺኛዋን ከታች ነው የምትነኩት። እዚህ ጋር ከላይ አይደለም የምትነኩት ማለት ነው። እቺኛዋን የጎ ምልክት ወይም ደግሞ ትንሽ የቀስት ምልክት ልትሆን ትችላለች። እሷን ነካ ስታደርጉ በስማችሁ የተከፈቱ አካውንቶችን ያመጣላችኋል ማለት ነው። እዚህ ጋር እንደምታዩት እኔ ከዚህ በፊት ስለምጠቀሙ ይህን አካውንት እንደዚህ አድርጎ አመጣልኝ ማለት ነው። ለእናንተ ግን ዘርዝሮ ሊያመጣላችሁ ይችላል። ብዙ አካውንት ካለ ከእናንተ ስም የተከፈተበት ተቀራራቢ የሆኑ ስሞች ካሉ ዘርዝሮ ያመጣላችኋል ማለት ነው። ልክ ዘርዝሮ ሲያመጣላችሁ አንዴ ነካ ስታደርጉት ጌት ኮድ ወይም ደግሞ ኮዱን በምን ልላክላችሁ በምንድነው ቬሪፊኬሽን ኮድ እንዲላክላችሁ የምትፈልጉት ብሎ ያመጣላችኋል ማለት ነው። እንደምታዩት በዚህ መልኩ ስሜን ሲጽፈው በስሜ ፋይንድ አካውንት ተደርጓል ማለት ነው። ወይም ደግሞ አካውንቱ ፋይንድ አድርጎታል ማለት ነው። በዚህ መልኩ በቀላሉ የኔን ስም አግኝቶታል። ስሙንም ብቻ አይደለም በምን እንደተከፈቱም ይነግረኛል ማለት ነው። እንደምታዩት እዚህ ጋር ኢሜል አለ እንዲሁም ደግሞ ስልክ ቁጥር አለ ማለት ነው። ስለዚህ ከሁለት አንዱ በምን ልላክልህ ኮድ ልልክልህ ፈልጋለሁኝ ፓስወርድህን እንደገና እንድታስገባ ኮድ ቬሪፋይ የምታደርግበትን ኮድ ልላክልህ ያለኝ ነው ማለት ነው። ስለዚህ እኔ በኢሜል ላክልኝ ልበለው ማለት ነው። እዚህ ጋር እንደምታዩት ከላይ ኢሜሉ አለ ከዛ ኮንቲኒው ለዋለሁ ማለት ነው። ኮድ ይልክልኛል ማለት ነው። ትንሽ ሰከንዶች ያልተጠብቁትና ወደ ጂሜላችሁ ትሄዳላችሁ። ልክ እንደምታዩት እዚህ ጋር የመጀመሪያው ፊደል ቲ ነው፣ የመጨረሻው ደግሞ ዲ ነው ማለት ነው ኢሜሉ ማለት ነው። ስለዚህ ግር እንዳይላችሁ ከዛ ወደ ኢሜላችን እንሄዳለን ወይም ደግሞ ወደ ጂሜላችን እንሄዳለን ማለት ነው። ከዛ በኋላ አሁን ያየነውን ኢሜል ብዙ ኢሜሎች የምትጠቀሙ ከሆነ የመጀመሪያውና የመጨረሻውን ፊደል ታስተያያላችሁ ማለት ነው። እቺኛዋን ነክታችሁ ማለት ነው። ስለዚህ እንደምታዩት በቀላሉ ኮድ ተልኮልኛል። ኮዱን እዛ ልውሰደው ማለት ነው። እቺኛዋንስ ኮዷ እቺን ጫን ብላችሁ ይዛችሁ ኮድ ማለት ትችላላችሁ ማለት ነው። ወይም ደግሞ እዚሁም ቼንጅ ፓስወርድ የምትለዋን በቀላሉ ቼንጅ ማድረግ ትችላላችሁ ማለት ነው። ግን
ስቴፕ ባይ ስቴፕ ስለሆነ ማሳያችሁ ኮዱን ላስገባው ከዛ ጫን ብዬ ያስኩትና ኮፒ አረኩት እዚህ መጥቼ ደግሞ ፔስት አረጋዋለሁ ማለት ነው ጫን ብዬ ለ2 ሰከንድ ሲይዘው ፔስት የምትለው ጽሁፍ ትመጣለች እንደዚህ ያመጣሁት ማለት ነው ወይም ደግሞ በቃላችሁ ይዛችሁ መጣችሁ መጻፍ ትችላላችሁ ኮንቲኒው ትሉታላችሁ እጅግ በጣም በቀላሉ ማለት ነው በመቀጠልም እንደዚህ ያመጣልናል ማለት ነው ይሄ ቦታ አዲስ ፓስወርድ የምታስገቡበት ቦታ ነው የድሮ ፓስወርዳችሁን ሳይሆን በቃ አዲስ ፓስወርድ ነው ካሁን በኋላ የምትጠቀሙበትን አዲስ ፓስወርድ አስገቡለት ይላችኋል ማለት ነው አዲስ ፓስወርድ ስታስገቡ የሆነ ስትሮንግ የሆነ ፓስወርድ ብታስገቡ አሪፍ ነው ማለት ነው ፌስቡክም ያበረታታል ማለት ነው እንደዚህ አይነት ለምሳሌ እኔ አበበ ብዬ ባስገባለት የመጀመሪያውን ፊደል ካፒታል አረኩት ካፒታል ፊደል ብትጠቀሙ አሪፍ ነው ማለት ነው ስሞል እና ካፒታል ተጠቅማችሁ እንዲሁም ደግሞ ቁጥሮችንም ብትጠቀሙ አሪፍ ነው ይመረጣል ማለት ነው ልክ በዚህ መልኩ ካመጣላችሁ በኋላ እዚህ ጋር stay login into this account on other device ይላችኋል ማለት ነው ምናልባት ይሄ አካውንታችሁ ሌላ አካውንት ላይ ተከፍቶ ከሆነ እንዲዘጋ ከፈለጋችሁ ወይም ደግሞ እንዳይዘጋ ወይም ደግሞ ሌላው አካውንታችሁ ላይ ያለው ፓስወርድ ስለተቀየረ አሁን ስለቀየራችሁ ብቻ ሎግ አውት ብሎ እንዳይወጣ ከፈለጋችሁ እዚህ ጋር እቺኛን ቲክ እንደሆነችም ተዋታላችሁ ማለት ነው አይ ይዘጋ ፓስወርድ ስለቀየርኩኝ ይዘጋና ሌሎችም አካውንቴ ላይ ሌሎችም ስልክ ቁጥሮቼ ላይ እንደገና ሎጊን ብዬ ገባለሁ ካላችሁ ደግሞ እቺኛዋን ተጠፋላችሁ ማለት ነው ከዛ በኋላ ኮንቲኒው የምትለዋን ስትነኳት ቀጥታ የፌስቡክ አካውንታችሁ ይከፈታል ማለት ነው ከዚህ በኋላ ፓስወርድ መቀየር ስትፈልጉ በዚህ መልኩ በቀላሉ መቀየር ትችላላችሁ ማለት ነው ይህ የመጀመሪያውና በጣም ብዙዎቻችሁ በቀላሉ ልታስተካክሉት የምትችሉት መንገድ ነው ማለት ነው አሁን ደግሞ ወደ ሁለተኛው መንገድ እናመራለን ማለት ቀጥታ ወደ ሁለተኛውና ወደ ሶስተኛው ስናመራ ተመሳሳይ ናቸው ግን አንደኛው ቦታ ላይ ካላገኛችሁ አንደኛው ቦታ ላይ ልታገኙ ስለሚችሉ ሁለቱንም አሳያችኋለሁ ማለት ነው የመጀመሪያው ጉግል ክሮማችንን ከከፈትን በኋላ ከላይ 3 ነጥቡን እንነካለን በመቀጠልም ሴቲንግ የሚለውን ከነካም በኋላ ወደ ላይ ሳብ እናደርጋለን በመቀጠልም ፓስወርድ ማናጀር የምትል ነገር ትመጣልናለች እሷን ነካ እናደርጋታለን ማለት ነው በዚህ መልኩ እንደዚህ ያመጣላችኋል ማለት ነው ወደ ፌስቡክ ስትገቡ ወይም ደግሞ ወደ ተለያዩ አካውንቶች ስትገቡ ራሱ ክሮም ወይም ደግሞ ሴቭ ተደርጎ የተቀመጡ ፓስወርዶችና ኢሜሎችን ያስቀምጥላችኋል ማለት ነው እንደምታዩት ብዙ ጊዜ የምትጠቀሙትን ኢሜል ነው እዚህ ጋር ማድረግ ያለባችሁ ማለት ነው አንዳንዴ የምትገቡበት ኢሜል ከሆነ ላያመጣላችሁ ይችላል ማለት ነው ወይ ደግሞ ሴቭ ተደርጎ ላታገኙ ይችላልላችሁ ማለት ነው ስለዚህ ብዙ ጊዜ ስልካችሁ ላይ ወይም ደግሞ ስልካችሁ ከተገዛ እስካሁን የምትጠቀሙበት ኢሜል ካለ እሱን ነው እዚህ ጋር ፕሮፋይሉን የምታደርጉት ማለት ነው በመቀጠልም ልክ በዚህ መልኩ እንደዚህ ታገኛላችሁ ማለት ነው በጣም ብዙ አይነት እንትን ነው የሚያመጣላችሁ እዚህ ጋር እንደምታዩት ፌስቡክ አለ ማለት ነው እንደምታዩት ፌስቡክን ነካ ካረኩት ያመጣልኛል ማለት ነው እንዲከፍትላችሁ የስልካችሁ የምትጠቀሙበትን ፓስወርድ ወይም ደግሞ ፊንገር የስልክ በአሻራ የምትጠቀሙ ከሆነ ስልካችሁን ለመቆለፍና ለመክፈት ከሁለት አንዱ ይጠብቃችኋል ማለት ነው ስለዚህ ከሁለት አንዱ ተጣላችሁ እዚህ ጋር እንደምታዩት ኢሜሉንና ፓስወርዱን ያመጣላችኋል እቺ የአይኗን ምልክት እየነካችሁ በጣም በቀላሉ ማግኘት ትችላላችሁ ወደ ሶስተኛው ስናመራ ሶስተኛውም ካሁኑ ጋር በጣም ተመሳሳይ ነው ግን ስቴፑ ይለያል ማለት ነው ስለዚህ እሱ ነው ላሳያችሁና የዛሬውን ፕሮግራማችንን እናበቃ ማለት ነው የስልካችንን ሴቲንግ ከከፈትን በኋላ ወደ ላይ ሳብ እናደርጋለን በመቀጠልም እንደዚህ ሲያመጣላችሁ ጉግል የሚል ነገር ፈልጋችሁ ነካ ታረጋላችሁ ማለት ነው በመቀጠልም ብዙ ጊዜ የምትጠቀሙትን ኢሜል እዚህ ጋር ትመርጡላታላችሁ ማናጅ ዩር ጉግል አካውንት የሚለውን ከነካም በኋላ ልክ በዚህ መልኩ ሲያመጣላችሁ ወደ ጎን ሳብ እናደርጋለን በመቀጠልም ሴኩሪቲ የምትሏን እቺኛውን ነካ እናደርጋለን በመቀጠልም ወደ ላይ ሳብ ካረግኑ በኋላ ፓስወርድ ማናጀር የሚል ነገር ፈልገን እንከፍታለን ማለት ነው ልክ እንደምታዩት በዚህ መልኩ ያመጣላችኋል ይሄኛው ነው ማለት ነው በነገራችን ላይ ኢሜሏን እንዳትረሱ ብዙ ጊዜ የምትጠቀሙትን ኢሜል ነው መምረጥ ያለባችሁ እዚህም ጋር ፓስወርድ ማናጀር የምትለዋን እንዲከነካም በኋላ ልክ ከቀደሙ ጋር ተመሳሳይ ነው ማለት ነው እዛ ጋር ካላገኛችሁት እዚህ ጋር ታገኙታላችሁ ማለት ነው ወይም ደግሞ ቦታ ይቀያየራል ማለት ነው እዚህ ጋር በቀላሉ ይሄው ያመጣላችኋል ማለት ነው እንደ ቀድሙ አይነት ነው ግን ይሄኛው በጣም በቀላሉ ብዙ ነገሮችን ያካትታል ማለት ነው እንደምታዩት facebook.com ይላል ማለት ነው ልክ እንደ ቀድሙ ፓስወርድ የስልካችሁን ፓስወርድ ይጠይቃችኋል ታስገቡለታላችሁ በዚህ መልኩ የአይነ ምልክት እየነካችሁ ፌስቡካችሁን ወይም ደግሞ የተለያዩ አካውንታችሁን ፓስወርድ ማግኘት ትችላላችሁ ማለት ነው ሀገራችንን ሰላም ያርግልን እኛን ያዋደን ያፋቅረን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ ሰላማችንን ያብዛልን ቻው ባይ